ምን አይነት ስቃይ ነው? እንግዲህ ያሳደኩት ነገር አለ ያልገባታል። ስላንተ ብብትኛ አስተያየት ብብት እኮ ነው ካልጠፋሳ ምሳሌ ነው እንዴ አንተ ብብት የሚበቅለው? በላኛ የሚበላ ይብላ። ዮናስ ታጠብ ሳቡን ተነስተ ጥረግና አምጣ። እሱን የሆነ ነገር ለምን አትመጪልኝ? ቶሎ ሊያዳክመው የሚችል የሆነ ወፈር ያለ ዱላ የምሬን እኮ ከታጠብኩ አትላጭም እንዴ? ምላጭ አንተ ምንድን ነው በዚህ ያተጎለጎለ ደግሞ? እኔ ምን ላድርገው? ወይ ታዲያ በቀለብኝ እንዴ? የሚበቅል ይብቀልብህና በቀለ የሚባል ሰውዬ መጥቶ ከነበብት ቆርጦ ይሰራል። ይፈጥንብኛል። እኔ ምን ላድርግ ታዲያ? በጌታ ስም እዩስ አውጥቶ ጠረጴዛው ላይ ሁሉ አንተ እንዴ? ቆይ ብብት ምንድነው? አላሳደኩ እኮ በቃ ምንድነው ታዲያ እንዴ? ብብት ነው አላሳደኩ። አታዩም እንዴ? ብብት ቲሸርት ምናምን ሲለብስ የመውጣቱ ይቀራል እንዴ? አታዩ እኮ ሽንት ቤት ቦታ ቢሆን አስገባው። ብብት አዲስ ነገር ሆኖ ነው ወይ ላንተ? አንተ ብብት የምታሸተው ደግሞ ከሽቷል ሲጀመር እንዴት ነው የምትነግረው? ቆይ እግዚአብሔር ጥንባቱ ማለት ነው መሮት፣ ፀጉሩ ራሱ ጥንባቱ መሮት ማለት ነው። ከውስጥ መሮት ነው እየተነቀለ ያለው ራሱ ብብት ነው። ጠላት አንተ ሲጀመር ማለት ነው። ሌላ ጠላት የለም። ብብት ነው ጠላት፣ ለፀጉር ራሱ ጠላት። አንቺ እንደማዳበሪያ ጭቃ ሆኖ ፍግ ነው እንዴ? ፍግ ነው የከብት ፍግ ነው። የብብት ፀጉር እንደዚህ የሚያሳድገው ፍግ ነው። ዝም ብለሽ አንቺ ራስ ፀጉርሽ እንደዚህ እንዲያድግልሽ ከፈለግሽ የሱን ብብት እየተበደርሽ ተጋቢ። አንተ ምንድነው የምትጎተው? ለማት ዮናስ ምን ሲያወር በቃ ተው እሱን በቃ ልጅ መኪና አንተ ተቆረበ በእናትህ ምንድን አሰበስበት ፌስታል ይጂ ፌስታል አንቺ ፌስታል አንቺ ፌስታል አንቺ እቆረጠዋለሁ ግን ወዲያውኑ ነው የመብቀል እድሉ። የተፈጥሮ ፌስታል አንቺ ሰብስቦ ይጣል። አንተ ምንድነው ችግርህ? በቅርቡ አንቺ እኮ ነሽ የምትጫወችብኝ። በቅርቡ ነበር የተዋወቁት ግን በቃ